ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ አብረን የምንሰራው ቆንጆ የሆነ የምጣድ ሽሮ ነው። የምጣድ ሽሮ ብዙ ጊዜ በቃ ምንም ጊዜ የማይፈጅ እዛው እንጀራ በጋገርንበት ቶሎ ብለን የምናደርሰው ድስት እስከምንጥድ እስከሚንተከተክ ምናምን ሳንል እዛው ምጣዱ ላይ ሰርተነው ቶሎ የሚደርስ ነው። ዛሬ አብረን እንሰራለን። አብራችሁን ቆዩ። እኔ እንግዲህ ይሄንን ሽሮ ከመስራቴ በፊት ይኸውና እዚህ ጋር እንደምታዩት እንጀራ ጋግሬያለሁ። እዛው እንጀራውን የጋገርኩበት ምጣድ ላይ ለምን የምጣድ ሽሮ አልሰራም ብዬ ነው። እንጀራው ዛሬ ብዙም ቆንጆ አይደለም፣ ግን ምንም አይልም። ስለዚህ ለሱ ማባያ የሚሆን ትኩስ የምጣድ ሽሮ ምጣዱ ላይ ነው የምንሰራው። የምጣድ ሽሮ ለመስራት በዋናነት የሚያስፈልገን ሽሮ ነው። ያላችሁ የሽሮ አይነት መሆን ይችላል። እንደኔ ከሆነ ግን ምጥኑ ቢሆን መርጣለሁ። ምክንያቱም ምጥኑ መጀመሪያም ሲዘጋጅ ከቅመም ከበርበሬው ከሁሉ ነገር ጋር ተዋህዶ ቶሎ እንዲደርስ የሆነ ቶሎ ውሃ ፍልት አድርገን ጨው ዘይት ጨምረን ሰርተነው በቀላሉ እንድንመገብ የተዘጋጀ ስለሆነ እንደዚህ ስትሰሩ ምጣድ ላይ ምጥኑ ቢሆን ይመረጣል። ነጩ ሽሮም ካላችሁ ወይም ሌላ ያላችሁ የሽሮ አይነትም ከሆነ ትንሽ ቅመማ ቅመም ጨመር አድርጋችሁ ከዛ ደግሞ የሚበስልበትን ሰዓት ትንሽ ጨመር ማድረግ አለባችሁ። ሽሮው በተጨማሪ የተጠቀምኳቸው ግብአቶች ቀይ ሽንኩርት ደቆ የተከተፈ፣ ነጭ ሽንኩርት እንዲሁ በደንብ ደቆ የተከተፈ፣ ከዛ ደግሞ ቃሪያ፣ ዘይት፣ ቁንዶ በርበሬ፣ ኮሮሪማ፣ ጨው ሁሉንም ነገሮች እኔ በአንድ ሳህን ላይ በደንብ በጥብጬ ወይም ካዋህድኩ በኋላ ነው ምጣድ ላይ ያረኩት። እናንተ ከፈለጋችሁ ምጣድ ላይ ካረጋችሁ በኋላ መጨመር ትችላላችሁ። ግን እዚሁ እቃ ላይ መጀመሪያ ሁሉንም ነገር ብትቀላቅሉት በደንብ ይቀላቀላል፣ ቀላልም ይሆናል። ስለዚህ እንደምታዩት ይኸውና ሽሮውን በጥብጫለሁ። ሽሮውን ስትበጠብጡ ታሳቢ የምታደርጉት ምን ያህል እንደምትጨምሩ፣ ምን ያህል የምጣድ ሽሮ ነው መስራት የምትፈልጉት፣ ወይም ደግሞ የሽሮአችሁ ጸባይ። አንዳንድ ሽሮ ትንሽ ስትጨምሩ የሆነ ይወፍራል፣ ሌላው ደግሞ ብዙ ጨምራችሁም አይወፍርም እና የሽሮውም ጸባይ ቤታችሁ እንዳለው እንደዛ ይለያያል። ስለዚህ እናንተ ያላችሁን ወይም ያዘጋጃችሁትን በደንብ አድርጋችሁ ካዋሃዳችሁ በኋላ ምጣዱ ላይ ታደርጋላችሁ። ምጣዱን ስታሰሙ ወይም መጀመሪያ ስትለኩሱት ለሽሮ በጣም ለሰስ ባለ ነው መሆን ያለበት። ምክንያቱም ቶሎ ከፍተኛ ካረጋችሁ ሙቀቱን ቶሎ እንዳይቃጠል በጣም በዝቅተኛ አድርጋችሁ እየከደናችሁ በስቲሙ በተለይ ሲከደን በስቲሙ ሽሮ በደንብ እንዲበስል ነው። ስለዚህ እየከደናችሁ እየመለሳችሁ እንደዛ እያደረጋችሁ ነው የምታበስሉትና ስትጀምሩ በተለይ በጣም ቀስ ባለው አድርጉት። የበጠበጣችሁትን ሽሮ ምጣዱ ላይ ታፈሱና በደንብ ታዳርሳላችሁ። በስፓቹላ የምትጠቀሙት ስፓቹላ ፕላስቲክ ነው መሆን ያለበት። ብረት እንዳታረጉ፣ ማንኪያ እንዳታረጉ። ምክንያቱም በተለይ የምትጠቀሙት ምጣድ የእንጀራ ምጣዳችሁ ከሆነ ያበላሻል። ስለዚህ በፕላስቲክ ነገር ቀስ እያላችሁ ነው ሽሮውን እንደዚህ መቀላቀል ወይም ማብሰል የምትችሉት። ስለዚህ በጣም ተጠንቀቁ፣ ምጣዳችሁን እንዳታበላሹ። ሽሮውን ካደረጋችሁ በኋላ ምጣዱ ላይ እዚህ ጋር እንደምታዩት ታዳርሱትና ትቀላቅሉትና ትከድናላችሁ። ከዛ ደግሞ ትንሽ ቆይታችሁ ትከፍታላችሁ፣ ትከድናላችሁ፣ ታዳርሳላችሁ፣ እንደገና መልሳችሁ ትጠፈጥፋላችሁ ወይም ታነኩሩታላችሁ። ስለዚህ እንደዛ እያለ ነው ሽሮ የሚበስለው እና ሁሉንም ነገር ቀድማችሁ ስላዋሃዳችሁት ሽታው በቃ በጣም ደስ ይላልና እዩት። እዚህ ጋር አሁን በደንብ እየተያያዘ ከዛ ደግሞ እያነሰ ነው የሚመጣው። ቅድም ፈሳሽ የነበረው እዚህ ጋር ስታዩት ይጠፈጠፋል። አሁን ደግሞ ይሄውና እዚህ ጋር ወፈር ያለ የተድበለበለ ምናምን ይመስላል እና እየበሰለ ሲሄድ እየተያያዘ ይመጣል። ሌላው ደግሞ እየበሰለ በሄደ ቁጥር እያነሰ ይመጣል። ሽሮ ድስት ላይም ስንጥደው እንደዛ ነው። መጀመሪያ ብዙ የመሰለ ሲንተከተክ በተለይ በደንብ ካንተከተካችሁት እያነሰ ነው የሚመጣውና የምትፈልጉ መጠኑ በርከት ያለ ከሆነ የምትፈልጉት ምናልባት በርከት አድርጋችሁ ወይም 2-3 ማድረግ አለባችሁ ማለት ነው፣ ምጣዱ ላይም እንዳይፈስ። ቅድም እንደዛ ያያችሁት ብዙ የመሰለው ይኸውና በስሎ እዚህ ጋር እችን ነው የምታክለው። ስለዚህ በተደጋጋሚ እያነኮራችሁት እያገላበጣችሁት እንደዚህ ይበስላል። ሲበስል እንደዚህ እንስ ይላል። በቃ በጣምም ሳይደርቅ ይሄ በጣም ነው በቃ ሽታው እንዴት ደስ እንደሚል ሲበስል የነጭ ሽንኩርቱና ሽንኩርቱ ሁሉ ነገር ሲዋሃድ ሲበስል በጣም ነው ደስ የሚለው።
ይኸውና እኔ እዛው እንዳለ ምጣዱ ላይ እንጀራውን አድርጌያለሁ። ጨው ቅመሱ። ጨው የሚያንሰው ከሆነ እንዳለ እዛው ላይ ምጣዱ ላይ ትንሽ መጨመር ትችላላችሁ። እኛ መጀመሪያ ስንበጠብጥ ጨምረናል። ግን የሚያስፈልገው ከሆነ ወይም የሚያስፈልጋችሁን ነገር ተጨማሪ ነገር ካለ መጨመር ትችላላችሁ። ቃሪያም ልጆች ከሌሉ አብረዋቸው የሚበሉ ወይም የማያቃጥል ከሆነ መጀመሪያ እንደ ሽንኩርቱ በደቃቁ ከትፋችሁ አንድ ላይ መጨመር ትችላላችሁ። አንዳንድ ሰው ቲማቲምም ይጨምራል። ቲማቲምም በደቃቁ ከትፋችሁ መጨመር ትችላላችሁ። ይሄንን ከፈለጋችሁ እንደ ዋና ምግብ መጠቀም ትችላላችሁ። ካለበለዚያም ደግሞ ከሌላ ምግብ ጋር ተቀላቅሎ በጎን ለአይነት መቅረብ ይችላል። ያው እንዳልኳችሁ ከምትፈልጉት አይነት ወይም ካላችሁ ሽሮ መሆን ወይም መሰራት ይችላል። በጣም ቆንጆ ነው። በጣም ይጣፍጣል። ሰርታችሁ ሞክሩት፣ ትወዱታላችሁ። እኔ ቃሪያውን ከውስጡ አልጨመርኩም፣ ምክንያቱም ለልጆች እንዳያቃጥል ከላይ ነው ያደረኩት። እናንተ የምትፈልጉ ከሆነ አብራችሁ መጨመር ትችላላችሁ። ካለበለዚያም እንደዚህ ከላይ መሆን ይችላል። ይህንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ወይም ደግሞ የማታውቁ ካላችሁ ይጠቅማችኋል ብዬ አስባለሁ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። ሌላ ጊዜ ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁኝ ያላችሁ ደግሞ ሁሌ ኮሜንት የምታረጉ፣ የምታበረታቱኝ፣ የምታዩ፣ ሁሉን የምታረጉ እናንተንም በጣም አመሰግናለሁ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።